ሴት ልጆች ብዬ ስላሰብኩ ነው ያደረኩት። ለእኔ ይገባኛል አይደለም፣ ለእኔ ይገባኛል። እንዴት ነው የምረጋገው? የትኛው ነገር ነው ውሸት የሆነ? የመጡት ነገሮች እያንዳንዱ ነገሮች የእናንተም የቤተሰቦችም የተመልካችም ሀሳብ ነበር። ገባ ቶ የእናንተን ሀሳብ የማታውቀው ሰው አይደለም። ይሄን ያህል ዓመት አብረን የኖረ ሰዎች ላይ ዛሬ የምታውቀኝ ልጅ አይደለም። ገባ በነገሮች እርግጠኛ የማትሆንበት አይነት ሰው አይደለም። አዲስ ባህሪ የለኝም። ትናንትና ዳን ተረጋጋ። ካሜራ ምን ተቀርቦ እንደ ካሜራ የምረጋጋው እኮ መረጋጋት ካለብኝ ለሚሆን ነገር ነው አይደል? እየሰማሁት ነው ስትችል ስለደነገጠች ነው። አዲስ ስለሆነባት ነው ነገሩ ያስደነገጠ። አዲስ ስለሆነባት አዲስ ሰው አይደለም እኮ እያልኩ ያሉት እኔ ነኝ የጠየቅኳት ነው ነገር አዲስ ሰው አይደለም የጠየቃት አይደል? ዳኒ ይደረጋል ግን ተነጋግረን ተረጋግተን ይሄን ቀድረው ጽጌ ሞልሽ መናገር ቀድረው በእግዚአብሔር አይደለም ቀል በሶል ቀል አይደለም ያልተረዳኝ ነገር ዝግጁ አይደለሁም ነው በእግዚአብሔር ዝግጁ አይደለሁም ዝግጁ አይደለሁም ይጣላል ዝግጁ አይደለሁም ትናንትና ዝግጁ እንደሆንሽ አልነበረም ስትናገሪ ነበር ትናንትና ነገሮች ከኔ እንዲመጡ አልነበረም ስትጠብቂ ነበር ይሄን ነገር እንኳን አንቺ ብታረጋግጪ በቃ እኔ ማለት እንዴት አድርጎ ያላስብ ማለት ነው ማን ነው ያወራሽ ነው ገባሻል ያቺ ፍላጎት ሆኖ እኔ አለማድረግ አይከብደኝም ገባሻል
ተሰሚሽ ማለት ተጭኛት አይደለም። እሺ ቀለበል አድርገህ ተጭኛት አይደለም ማለት ማተጫላችሁ ተኛ ነበር ከስታውራኛም የነበረ ኤክሳይትመንት ነው። አይ ኖ እኔም ጥሩ ነገር ነው አድርጌ ነበር። አልተጫንኳትም። ተጭናችኋታል አትበይ። አልተጫንኳትም። ኖ አይደለም ውሳኔው ተጭኖሽ አይደለም የምትወስኚው። እኮ ማንም ሰው በቃ በውሳኔው ጣልቃ እንዳይገባ ነው። ተረጋጋ። አንተ ተቀመጥና ተረጋጋ ነው ገዳይ ችግር የለውም። እውነት ቁጭ በልና እንዴ ተረጋጋ። ዳኒ ተረጋጋ። ለመረጋጋት ሞክር። እሺ ዳኒ ተረጋጋ። በቃ ስሜታዊ ስለሆነች ነው ያለችበት። ስሜታዊ መሆኗ እኮ አይደለም። ለምንድነው መለማመኑ ያስፈለገው? ለምንድነው የምትለማመኑት? በቃ ካልፈለግሽ ችግር የለውም። ዳኒ ተለምና እኮ አይደለም ታረጊልኝ። ተለምነሽ አይደለም ታረጊልኝ። ዳኒ